እታች የሚታየውን ውሃ እያያችሁ ነው? ያ የግቤ ቁጥር 3 ሰው ሰራሽ ሐይቅ ነው። እዚህ እኛ ከቆምንበት ቦታ ሆነን ትንሽ ይመስላል። እዛ ለመድረስ ግን ይህንን ቀጥ ያለ ቁልቁለታማና በድንጋይ የተሞላ ገደል በእግራችን መውረድ አለብን። ካሜራ ላይ ከሚታዩት በላይ መንገዱ በጣም ያስፈራል። ለመውረድ ወስነናል፣ ግን በሰላም እንመለስ ይሁን? እስቲ ጉዟችንን እንጀምር። ዛሬ የመጣነው ወደ ግቤ ቁጥር 3 ሸለቆ ነው። ይህ ቦታ አስገራሚ የተፈጥሮ ውበት ያለ ቢሆንም ወደታች ወደ ዋው የሚወስደው መንገድ ግን መኪና የማይገባ በእግር ለመጓዝ እጅግ አስቸጋሪ የሆነ ቁልቁለት ነው። ሰዎች ዳገት ማውጣት ብቻ የሚከብዳቸው ይመስላቸዋል፣ ግን እንደዚህ አይነት ቁልቁለት በእውነት ጉልበት ነው የሚሰልበው። ሙሉ ሰውነቴን ወደ ኋላ እየሳብክ እግሬ እንዳያመልጥ ተቆጣጥሬ ነው የምትወርደው። እያንዳንዱ እርምጃ ጉልበቴ ላይ የሚፈጥረው ግፊት ቀላል አይደለም። ከግማሽ በላይ ወርደናል። ፀሐዩ በጣም እየበረታ ነው። አየሩም እታች እየከበደ መጥቷል። እግሮቻችን መራመድ እስከሚያቅተን ድረስ ዚሏል። ግን አሁንም ውሃውን በሩቅ እየታየ ስለሆነ ወደፊት መግፋታችንም አላቆምንም። ገና ግማሽ መንገድ ላይ ሆነን ነው እንደዚህ እየደከመን። እታች ደርሰን ደግሞ ይህንን ሁሉ ዳገት ወደ ላይ እንዴት ነው የምንወጣው? ማሰብ ራሱ ያስፈራል። ዋው! ይህን ውበት ለማየት ነበር ያ ሁሉ ስቃይ። እግሮቼ ውሃ ውስጥ ገባ የነበረው ድካም ሁሉ በአንድ ጊዜ በራ። ግቤ ቁጥር 3 እታች ሲወርዱ እንዲህ አይነት ውበት አለ ብሎ ማሰብ ይከብዳል። ጸጥታው፣ ንጹህ አየር፣ ፍጹም የተለየ ዓለም።
አሁን የመጠንበት አስፈሪ ቁልቁለት ወደ ላይ እንደ ዳገት መግፋት አለብን። ይህን ወደ ላይ ማውጣት በእውነት ከባድ ፈተና ነው። አሁን ጉዟችን ወደ ላይ እንጀምራለን። ቁልቁለት ሲወርድ ቀላል ነበር። አሁን ግን እያንዳንዱ እርምጃ እግሬ ላይ ድንጋይ የተሰረበብኝ ያህል ይከብደኛል። ፀሐዩ ከላይ ያቃጥላል፣ መንገዱ ደግሞ ድንጋያማ ስለሆነ ወደ ላይ ሲረግጠው ወደ ታች ያንሸራትታል። ይህ መንገድ ያለ ጓደኛ መረዳዳት የማይታሰብ ነው። አንዱ ሲደክም ሌላው እጁን ይዘረጋል። እንችለዋለን፣ ጥቂት ነው የቀረው እየተባባለን ራሳችንን እናበረታታ ነበር። በሰላም ተመለሰን። በእውነት ዛሬ እግሮቻችንን ትተን የመጣን ነው የመሰለኝ። ግን ይህንን አስቸጋሪ የግቤ ቁጥር 3 ሸለቆ ወርደን ስንመለስ የሚሰማን የድል ስሜት ወደር የለውም። እውነተኛ ድል ይህ ነው። ህይወትም ልክ እንደዚህ የግቤ መንገድ ናት። ወደ ታች መውረድ ቀላል ቢመስልም ወደ ላይ ተመልሶ ማውጣት ግን ትልቅ ትግል ይጠይቃል። ግን ተስፋ ካልቆረጥክ መጨረሻ ሁልጊዜም በስኬት ታጠናቅቃለህ። ይህ እውነተኛ ትግልና አስደናቂ የግቤ ቁጥር 3 ጉዟችን ከወደዳችሁ ላይክ ማድረግ እንዳትረሱ። በቀጣይ የት እንድንሄድ ትፈልጋችሁ ኮሜንት ላይ ጻፉልኝ። እንደዚህ አይነት ቪዲዮ ለማግኘት ከፈለጋችሁ ቻናሉን ሰብስክራይብ አድርጉ።